ዛሬ እንግዲህ እንደምትመለከቱት በታላቁ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም አንድ ታላቅ ክስተት ታይቷል። ይሄውም የሆነው 4 ኪሎ መሃል ላይ ነው። በምስሉ ላይ እንደምትመለከቱት የሪፐብሊካን ጋርድ ኃይሎች፣ የአዲስ አበባ ፖሊስ ኮሚሽን አባላት፣ የአዲስ አበባ ደንብ ማስከበር ጽህፈት ቤት እንዲሁም ደግሞ መንገዳችንን ዘወትር ውብ በማድረግ የሚታወቁት የጽዳት አካላት በታላቁ ገዳም በመገኘት በዓሉ የጋራችን ነው በማለት ግቢውን በማስተካከል በማጽዳት እንዲሁም ደግሞ ለመጪው ለእሁድ ህዝበ ክርስቲያኑ በሰላም በዓሉን ወጥቶ እንዲያከብር እንዲሁም ደግሞ ያለ አንዳች የጸጥታ ስጋት በሰላም በዓሉ እንዲከበር የተለያየ አቅጣጫዎች ተቀምጠዋል ማለት ነው። በዚሁ አጋጣሚ ሁሉንም የጸጥታ አካላት የሪፐብሊካን ጋርድ ኃይላት፣ የአዲስ አበባ ፖሊስ ኮሚሽን እንዲሁም የአዲስ አበባ ደንብ ማስከበር ጽህፈት ቤት በሙሉ ምስሉ ላይ ያሉትን አካላት ለማመስገን ፈልጋለሁ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትጨርሱ ታሳስባለሁ። አመሰግናለሁ።